አደገኛው በሽታ ማንም ሊያየው የማይችለው ቢሆንስ? በየቀኑ በዓለም ዙሪያ በሺዎች የሚቆጠሩ ሰዎች ከእንቅልፋቸው ይነቃሉ፣ ፈገግ ይላሉ፣ ወደ ስራ ይሄዳሉ። ነገር ግን በውስጣቸው ህይወት መቀጠል ይገባታል? የኑሮስ ትርጉሙ ምንድን ነው ብሎ እስኪጠይቁ ድረስ እጅግ ከባድ የሆነ ሸክም ተሸክመው ይዞራሉ። ይህ ድካም አይደለም። ይህ እነሱ ትኩረት ለመሳብ የሚያደርጉት ጥረትም አይደለም። ይህ በሕክምናው የራስን ህይወት የማጥፋት ባህሪ የሚሰኝ የስነ ልቦና ቀውስ ነው። በኢትዮጵያ ባለፉት 10 ዓመታት ውስጥ የራስን ህይወት የማጥፋት ባህሪ በከፍተኛ ሁኔታ እየጨመረ መጥቷል። በአሁኑ ወቅት በየቀኑ በአማካይ 30 ኢትዮጵያውያን ራሳቸውን ያጠፋሉ። ይህ ማለት በየሰዓቱ ከአንድ በላይ ሰው ህይወቱን ያጣል ማለት ነው። ለእያንዳንዱ ለሚጠፋ ህይወት ደግሞ የሀዘን ዝምታ ተሸክመው የሚቀሩ ቤተሰቦችና ጓደኞች አሉ። ጥናቶች እንደሚያሳዩት ቢያንስ 150 የሚሆኑ ሰዎች በሟቹ ድርጊት ሳቢያ ለሚመጣ ከባድ የስነ ልቦና ጫና ይጋለጣሉ። በአእምሮ ህሙማን መታከሚያ ሆስፒታሎች በጽኑ ድብርት ከሚሰቃዩ ታካሚዎች መካከል ግማሽ ያህሉ ራሳቸውን ለማጥፋት አስበው ያውቃሉ። ነገር ግን ይህ በሆስፒታል ብቻ የሚወሰን ታሪክ አይደለም። በጉራጌ ዞን በተደረገ ጥናት እንኳን ከ10 ወጣቶች መካከል አንዱ ራሱን ለማጥፋት ከፍተኛ አደጋ የተጋለጠ ነው። ይህ የሆነው ደካማ ስለሆኑ አይደለም፣ ይልቁንም ጫናዎች በዝምታ ስለሚከማቹ እንጂ። የትምህርት ውጤት ማነስ፣ የማህበራዊ ድጋፍ ማጣት፣ የኢኮኖሚ ችግር አንዱ በአንዱ ላይ ሲደራረቡ ህይወት ከአቅም በላይ ትሆናለች። በተለይም የጤና አገልግሎት ተደራሽነት ችግር ባለባት በገጠሪቷ ኢትዮጵያ የአፍታ ጭንቀቶች በቀላሉ ወደማይመለስ ጥፋት ሊቀየሩ ይችላሉ። ግን ሳይንሳዊ እውነታውስ ምንድን ነው? የራስን ህይወት ማጥፋት በአንድ አፍታ የሚወሰን ድንገተኛ ውሳኔ አይደለም። ብዙውን ጊዜ የረዥም ጊዜ የውስጥ ትግል ውጤት ነው። በሕክምና አንጻር የራስን ህይወት የማጥፋት ሀሳብ ከድብርት፣ ከጭንቀት፣ ከሱሰኝነትና ከከባድ የአእምሮ ስቃይ ጋር በጥብቅ የተቆራኘ ነው። እዚህም በስተጀርባ ጥልቅ የሆነ የባዮሎጂ ሚስጥር አለ። በአእምሯችን ውስጥ ስሜትን፣ ጫናና ስቃይን የሚቆጣጠሩ ስርዓቶች መዛባት ያጋጥማቸዋል። እንደ ሴሮቶኒን ያሉ የነርቭ መልእክተኞች ሲለዋወጡ ለችግሮች የምንሰጠው ምላሽ ይዛባል። በምክንያት የማሰብና ውሳኔ መስጠት ኃላፊነት የተጣለበት ፕሪፍሮንታል ኮርቴክስ የተሰኘው የአእምሯችን ክፍል በከባድ ቀውስ ወቅት ስራውን ያቆማል። በዚህን ጊዜ አእምሯችን በምክንያት ሳይሆን በስሜት ብቻ እንዲመራ ይሆናል። በተመሳሳይ ጊዜ የአእምሯችን የጭንቀት ስርዓት ከመጠን በላይ ስለሚነቃቃ ተራ የሆኑ የዕለት ተዕለት ችግሮች ሊሸከሙት የማይችሉት ከባድ ሸክም ይሆናሉ። ከዚህ በተጨማሪ እንደ አልኮልና ጫት ያሉ አደንዛዥ እጾች ውሳኔ መስጠትን አቅም በማዳከም ለአፍታ የሚመጣን ስሜት ተከትሎ አደገኛ እርምጃ የመውሰድ ዕድልን ይጨምራሉ። ጥናቶች እንደሚያመላክቱት እዚህ ጋር ግልጽ የሆነ የጾታ ልዩነትም ይታያል። ሴቶች የራስን ህይወት የማጥፋት ሙከራ በማድረግ ከወንዶች ይበልጡ፣ ወንዶች ራሳቸውን ለማጥፋት በይበልጥ አደገኛ የሆኑ ዘዴዎችን ስለሚጠቀሙ ህይወታቸው የማለፍ ዕድሉ ከፍተኛ ነው። ብዙ ሰዎች ለምን እንዲህ አይነት ውሳኔ ይወስናሉ? ለምንስ እንዲህ ያስባሉ ብለው ይጠይቃሉ። በዚህም ዙሪያ ላይ የተሰሩ የሚገስጹ የተለያዩ ቪዲዮዎች እንዲሁም ጽሁፎች በማህበራዊ ድረገጾች እየተጋሩ ይገኛሉ። ነገር ግን እነኚህ ጥያቄዎች በራሱ ግለሰቡ በወቅቱ የማሰብ ጥራት እንዳለው ይገምታሉ። መረጃዎች እንደሚጠቁሙት ግን 90% የሚሆኑ ራሳቸውን የሚያጠፉ ሰዎች በወቅቱ የሆነ የአእምሮ እክል አላቸው ወይም ነበራቸው። ለዚህም በግልጽ ወይም በጥራት አገናዝበው የማሰብ ችሎታቸው የተሰናከለ ሊሆን ይችላል። ለዚህም ጥያቄው ትክክል አይደለም። ራሳቸውን የሚያጠፉት ብዙዎች ሞትን ፈልገው ሳይሆን የማይችሉትን ስቃይ ለማምለጥ ሲሉ ነው። ህይወት በችግርና በጭንቅ የተሞላች ስለሆነች ዋነኛው መፍትሄ ህይወትን መግታት አድርገው ያስባል። ዙሪያችሁ ያለ ሰው እየተሰቃየ ከሆነ ትክክለኛውን ጊዜ አትጠብቁ። ቀርባቸው አነጋግሯቸው። አንዳንድ ጊዜ ህይወትን ማዳን በአንድ ጭውውት ይጀምራል። ያዋራቸው፣ ያጫውቷቸው። ይህ መረጃ ተጠናቅሮ የቀረበለው በተግባር በጎ አድራጎት ድርጅት ነው። ይህን መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።